ቤተሰቦች ይህን የምናየው ቪዲዮ ይቺ ልጅ እንግዲህ ሀበሻ ልጅ ናት። እናቷ እነሱ ቤት ነው የምትሰራው ማለት ነው። እና ተንከባክበው ያሳደጓት ልጅ ዛሬ ሰርጉ ነው ማለት ነው። ለሰርጉ እንግዲህ ፏ አድርገዋታል። እንደ እህታቸው አንድ አይነት ልብስ አልብሰው ማለት ነው። ደስ በሚል ሁኔታ እንግዲህ ለሰርጉ እንደዚህ ፏ አድርገዋታል ማለት ነው። በጣም ነው ደስ የሚል። ይሄ ነው እንግዲህ ሙሽራው በሽታ ነው ሁሉም ነገር ህመም ነቢይ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው ሁሉም ነገር ህመም ነቢይ ያላንቱ አይደምግም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ያለ ሰላምና እዝነት አይለያችሁ እያልኩኝ ዛሬ ደስ በሚል ቪዲዮ መጥቻለሁ ማለት ነው። ቲክቶክን እንግዲህ ያጨናነቀው የሰሞኑ ቪዲዮ ነው ማለት ነው። አረቦች ክፉዎችም እንዳሉ ጥሩዎችም መኖራቸውን ያሳየበት ቪዲዮ ነው። ይህ ሳውዲያዊ ዜጋ የቤታቸው ሰራተኛ ልጅ አሳድገዋት ነው እንግዲህ ተንከባክበው አሳድገዋታል። وش العروسات انت العروسه ولا انت كلكم ومها الله يوفقها وريني شوف يا سلام مناكير وميك اب وروج وحلق وكشخه ودلع قبال ما نشوفك معرسه قول يا امين. እንግዲህ ቪዲዮውን እንዳያችሁት ነው ማለት ነው። ይህ ሳውዲያዊ ዜጋ ተንከባክቦ ነው ያሳደጋት። ህፃን እንዳለች ያው እነሱ ቤት ነው እናቷ ያለችው ማለት ነው። ተንከባክቦ እንደ እህቱ ነው ያሳደጋት። ብዙዎች ያው ብዙ ነገር እያሉ ነበር። አረቦችም ቢሆኑ ሌላም ዜጋ ቢሆኑ ያው ፌመስ ናቸው። በሷም ምክንያት እሱ ፌመስ ሆኗል ማለት ነው። ግን ያው ለሰው ያለውን ክብር ብዙዎች መጥፎችም ያው እንዳሉ እንድታወቃል እና ጥሩነታቸውን ያሳዩበት ነው ማለት ነው። በጣም ደስ የሚል ቪዲዮ ነው። ከበፊቱም ማለት ነው እኔ ህፃን እንደነበረች ነበር የኔ አሰሪዎች ራሱ ሳውዲ እንደነበርኩ አሰሪዎች ራሱ ይከታተሏቸው ነበረ። በቃ ይነግሩኝ ነበር እና ይሄ እኮ ኢትዮጵያዊ ናት እናቷ እነሱ ጋር እየሰራች ምናምን እና እነሱ እያሳደጉላት ነው ምናምን እያሉ በጣም ይከታተሉት ነበር፣ ያሳዩኝ ነበር። እና አሁን እሱ ለትዳር ደርሶ እንደዚህ በዚህ ልክ መሆናቸው ምናምን በጣም ነው ደስ ያለኝ ሳያቸው ማለት ነው የምር። እና እሷ ህፃን እንዳለች ገና እንደተወለደች ምናምን እኔ አሰሪዎች ሲከታተሉት በቃ ደስ ይለኝ ነበር ማለት ነው። ማለት ያው የራሳችሁ የሆነን ነገር ወይም ደግሞ ሰራተኛ ሆናችሁ ብዙዎቹ ታውቃላችሁ ያው ሰራተኛን እንዴት እንደሚያቀርቡ ምናምን ባለው ሁኔታ እና ይህን የዚህ ልክ ሲያቀርቧት ሲንከባከቡላት እንደራሳቸው ልጅ አድርገው ምናምን በጣም ደስ ይለኝ ነበር ማለት ነው። እና አሰሪዎች ራሱ እንደዛ ሴት ከታተሏት ምናምን ውስጤ ደስ ይለው ነበር። ደግሞ እኮ የህልው ምናምን ቆንጅዬ ናት ምናምን ሲሉ እኔ ራሱ ደስ ይለኝ ነበር ማለት ነው። እና አሁን ከሰሞኑ በቃ የእሱ ሰርግ እንደዚህ በሰርጉ ቀን እንደዚህ ፏ አድርገዋት እንደ ልጃቸው የልጃቸውን አይነት ልብስ ለብሳ ምናምን ሳይ በጣም ነው ውስጤ የተደሰተው ማለት ነው። እና አላህ የእሱንም ትዳር ያማረ የሰመረ ያድርግለት፣ ጥሩ ትዳር ያደርግላቸው፣ ይውለዱ፣ ይክበዱ። የምር በጣም ይገባዋል። እና በሷ ምክንያት ያው ፌመስ ሆነዋል ማለት ነው። ይገባቸዋል። እንግዲህ ሙዚቃ አልቀይርም እያለ ቀይ ሊቀይርባት ብሎ እሪ እያለች ነው ማለት ነው። ህፃን እንዳለች ማለት ነው። እና ቪዲዮን እንዳያችሁ ነው ህፃን እንዳለች
ያው እንደዚህ ነበረ የሚንከባከባት ማለት ነው። በጣም ደስ በሚል እንክብካቤ ነው ያሳደጋት ማለት ነው። እና እሱም አሁን ለሰርጉ ጊዜ አንቺም ኢንሻአላህ አሩሳ ሆነሽ እንደማይሽ ተስፋለኝ እንዳይሽም እጠብቃለሁ ብሏል ማለት ነው። ያው ደስ በሚል ሁኔታ ቲክቶክ ላይ ብዙ ጊዜ አብረው ይሰራሉ እና አረቦችም ነው ሌላ ነገር ሲያወሩ ነበር ምናምን ሌሎችም ዜጎች ሲያወሩ ነበር። እንደዚህ አሳድጎ እኮ ለራሱ ሊያገባት ነው እንዴ ምናምን ሲሉ ነበረ። ብዙ ያው ሁሉም ሰው ልብ ውስጥ ያለው ንጹህ ነው ማለት አይደለም። አስተሳሰባችን ዝቅ ባናደርገው እነዚህ ሰዎች የራሳቸው የሆነ አስተሳሰብ አላቸው። ቅንነታቸው ነው ለዚህም ያደረሳቸው ማለት ነው። እና ሰው በራሱ ልክ ነው የሚያስበው፣ በራሱ አስተሳሰብ ልክ ነው የሚያስበው። ሌሎች ያው እንደዛ እያሉ ነበር አሳድጎ እኮ ሊያገባት ነው ምናምን ሲሉ፣ ይሄው እሱም የራሱን ህይወት ጀምሯል ማለት ነው። እሷም ያው እንደ እህቱ ነው የሚያያት፣ ተንከባክበው እንደ ራሳቸው ነው ያሳደጉላት እና በጣም ደስ የሚል ነገር ነው ማለት ነው። በጣም ነው የምር ደስ ያለኝ። ደግሞ ደስ ያለብኝ ምክንያት ያው ህፃንም እንዳለች እኔ አሰሪዎች ስለሚከታተሏቸው ምናምን በጣም ነው ጠርተውኝ ምናምን ነበር የሚያሳይኝ በስልካቸው ማለት ነው። እና አይ አንቺም እኮ እንደዚህ ብትሆኝ ምናምን ይሉኝ ነበር። ያው ታውቃላችሁ አረቦች ከእነሱ ጋር ትታችኋቸው እንድትሄዱ ምናምን አይፈልጉም። እና አንቺም እኮ እዚህ ጋር ብትወልጂ አግብተሽ ምናምን እንደዛ ይሉኝ ነበረ እያልኩኝ ማለት ነው። እና በጣም ነበር የሚወዷት፣ እንደዛ እንደሆን ምናምን ራሱ ይፈልጉ ነበር የኔ ሰዎቹ ማለት ነው። እና ያው እንግዲህ ቻለ ያለው ነው የሚሆነው ትላላችሁ። ግን በጣም ነው ደስ ያለኝ ወላሂ ላዚ በጣም ማለት ነው። እንደዚህ በቃ እንደ ራሳቸው ሰው እዚህ ጋር ደግሞ እየቀሰቀሰች ነው ማለት ህፃን እንዳለ شرب شاهي يعني انت قومت الحين ليش؟ شرب شاهي عشان نشرب شاي. ها؟ طيب يلا انا قمت. وين الشاهي؟ شاهي እዚህ ጋር ያው ተነስ ሻይ ጠጣ እያለች ነው ማለት ነው። እና ማለት ይሄ ሁላ ቅርርባቸውን ነው የሚያሳየው። ባይቀራረቡ ኖሮ ባያቀርባት ኖሮ እንደ ቤተሰባቸው እንደ እህታቸው ባያደርጓት ኖሮ እንደዚህ አይሆንም ነበረ። እና ለሰራተኛ ያላቸውን ክብር ያሳዩበት ነው ማለት ነው። የምር በጣም ነው ደስ የሚለው። አላህ ልባቸውን አይቀይርባቸው፣ እነሱም ጠቃሚ ልጆችን ይስጣቸው፣ አላህ መጨረሻቸውን ያሳምርላቸው ነው የምንለው። እንግዲህ የምር በጣም ነው ደስ ያለኝ። ደግሞ አንዳንዴ ማለት አላቅም ለምን እንደሆነ አላቅም፣ ብቻ የሆነ ስለ ሀገሬ ልጅ ምናምን ስለ ሀገሬ ነገር ሲወራ ደስ ነው የሚለኝ ማለት ነው። እና ደስ ነው ያለኝ ብቻ ማሻአላህ አላህ መጨረሻቸውን ያሳምርላቸው። ሙሽሮችም እንግዲህ ይውለዱ ይክበዱ ብለናል። ያማረ የሰመረ ትዳር ያርግላቸው። እና እንግዲህ ትንሿንም ቡጥቃ እንግዲህ እሷም አሩሳ ሆና እንደምናይ ተስፋ አደርጋለሁ ማለት ነው። ኢንሻአላህ ቤተሰቦቻችንም አላህ ይጠብቅላቸው ነው የምንለው። እንግዲህ ደስታዬን ልግለጽ ብዬ ነው በዚህ አጋጣሚ። እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ የሚሆናችሁ ላይክ እያደረጋችሁ ሼር እያደረጋችሁ እንደተለመደው አበረታቱኝ ማለት ነው። እና በጥቅል በማመሰግነው እስካሁን ስለተከታተላችሁኝ ውድ ቤተሰቦቼ፣ በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።